ኡስታዝ አቡሀይደር አልተኙም። ሼር አድርጉላቸው ልጆች። እርግጠኛ ነው አልተኙም። ይህንን ከሰማ ለዘላለም ይተኛል። ፌንት ነቅሎ እንዳይነሳ ልታደርገው ነው እንዴ? ሼር አድርጉላቸው። አላህ ሽንት ቤት መግባት ይችላል? ከየት አግኝቶ ሆኖ ሽንት ቤት የሚገባው? ኦራይት፣ አላህን ሽንት ቤት ውስጥ ስሙ መጥራት ትችላለህ? ውስጥ ምንም አይነት ነገር ቁርአን የአላህን ቃል መጥራት አይችልም። እንኳን አላህን ልጠራው ማውራት አይችልም። በኢስላም ማውራት ሌላ ወሬ ማውራት አይቻልም። ስለዚህ አላህ ሽንት ቤት ውስጥ በፍጹም ሊጠራ አይችልም። ምን ችግር አለው? ሻሻ ቦታ ስለሆነ አላህን እኮ ምንም ነገር የሚያቆሽሸው ነገር የለውም። የትኛውን ቦታ ታዲያ ብጠራው ማይገናኝ ነገር እያገናኘ ነው። እፎይ ነው ስለ አረዳድህ የሆነ ግራ ነው ልበል። ስለ የአንተ አረዳድ ግራ ነው። የማይገናኝ ነገር ነው የምታገናኘው። አንተ እኮ ቀኝ የገባ እስኪ ያስረዳኝ። አላህ ያው ልንገርህ፣ አንድ ነገር ልንገርህ። ምክንያቱም ስለ ቆሻሻ ቦታ ስለሆነ ማንኛውም ሰው ከሶስተኛ ክፍል ያለፈ ይሄንን እሺ፣ አንድ ነገር ልንገርህ። ሸይጣን ታውቃለህ? ሸይጣን በአማርኛ በእነሱ ምንድን ነው ንገሩኝ ሰዎች። ሸይጣን ምንድን ነው? አንተ በማ ሸይጣን ነው። አይዋ ይገባሃል። ሸይጣን ቆሻሻ ቦታዎችን ይወዳል አይደል? ሸይጣን ደግሞ የሰው ልጅን አጣማሚ ነው። ገብቶሃል? ገብቶሃል? ሸይጣን ደግሞ እዛ ቦታ ላይ ይገኛል። ተረዳኸኝ? ቆሻሻ ስለሆነ ስለዚህ እዛ ቦታ ላይ ማውራትም የማይቻለው ለዛ ነው። ኖርማሊ ማውራት ነው የማይቻለው። ኢቨን ያላህን ስም መጥራቱ ሌላ ነገር ነው። ስለ አላህ ተው። ኖርማል ወሬ አለው። የእስልምና ድሌማ ነው ይሄ። ቅዠት ነው የምለው። ሴጣን እዛ ቦታ ስለሚገኝ አላህ መጥራት የለብህም። ጭራሽ ሴጣኑ እንዲመቸው አምላክህ መጥራት የለብህም። ለሴጣኑ ይመቸው እንደውም። ምክንያቱም ሉክ ሱራ 72 19 እንክፈትልኝ። ለምንድን ነው እሱ ሴጣን እዛ ቦታ ካለ ያለህን ስም የማይጠሩት ለምንድን ነው? ክርስቲያን ክፈትልኝ። ያለ ክርስቲያን እኔ ልመልስልህ ለዚህ ጥያቄ። እሱን ተው መለስክልኝ። ቅድሚያ ይህንኛውን ላሳይ። ያለህን ስም ከጠራ ምን ይፈጠራል? ሴጣን እዛ ስላለ ያለህን ስም አንጠራም አለ። ስሙን ቢጠሩስ? ሉክ እነሆም ያላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእሱ ላይ ድርብርብ ሊሆኑ ቀረቡ። ጋኔኖች እዛ ስላሉ ሴጣኖች ያለህን ስም ከጠራ ድርብርብ ሆነው ይመጡበታል ማለት ይከመሩበታል። አላህን አለመጥራት ላሽ በላባ ላሽ ጋኔኖቹ እዚህ ስላሉ አላህን አጠራም ሳጠራ ትወጣለህ። ወይ ቀልድ ወይ እስልምና ጭራሽ ሴጣን ባለበት የአምላክህን ስም ጠርተህ ሴጣንን ታርቃለህ እንጂ ሴጣን ባለበት ቦታ ላይ ዝም በል። አላህን እንዳጠራ በጣም ጮማ የሆነ ወሬ እኮ ነገርከን አባቴ። ዝም በይ። ሴጣን ሲጀመር የተመረጠ ቦታ ያለውና የተመረጠ ቦታ የሚገባ ማይገባ አይደለም። ኢስላሚክ ዲሌማ የእስልምና ቅዠት ነው። ሴጣን እዚህ ቦታ ነው የሚኖረው እዛ ቦታ ነው የማይኖረው የሚባልለት አይደለም። እሱ አንድ ነገር መረጃ አውራ ስማ። አይ ስድብ እንዳትሳደብ። ይኸውልህ አንተ በመሳደብ ትታወቃለህ እና አዳምጥ። ሴጣን እዚህ ቦታ ላይ ነው ያለው እዛ ቦታ ላይ ነው ያሌለው የሚባል የለም። በመጀመሪያ ደረጃ ሎክ ዋናው ነገር ግን ምንድነው? እሱ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ነው። አይ ቲንክ አንደኛ ወይም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የብርሃንም መልአክ እስኪመስል ድረስ ራሱን ይቀይራል ይላል። ይህን ያህል አቅም ያለው የግዴታ ሽንት ቤት ብቻ አለ የሚገኘው፣ የትኛውን ቦታ ይገኛል። ስለዚህ ቅድም ምንድነው ዋናው ፖይንታችን፣ ለምንድነው ሽንት ቤት አላህ ሊቆሽሽ አይችልም ካለ በኋላ ሽንት ቤት ትጠራዋለህ ሲባል አልጠራ፣ ምክንያት ቆሻሻ ስለሆነ።
ስለዚህ ቆሻሻ ቦታ ላይ አላህ ማይጠራበት ቦታ ትሊስት አለ። ምን ቆሻሻ ቦታ ላይ አላህ ማይመለክበት ቦታ አለ። ቆሻሻ ቦታ ላይ ለምን ተጽዕኖ ውስጥ ያድራል? በቆሻሻ ውስጥ ሲሆን የእስልምና ቅዠት ነው። ለምናደርጋቸው አንችልም። እኛ ግን እናምናለን። ደግመን እንደምንላችሁ እንኳን ፈጣሪ እዚህ ጋር ምንድን ነው የጨነቀ? እፎይ አንዴ እንኳን ፈጣሪን ብርሃንን የምታዩትን ብርሃን እንኳን ቆሻሻ ሊያቆሽሸው አይችልም። ቆሻሻ ሊያቆሽሸው አይችልም። ምክንያት ቦዲ ስለሌለው ቆሻሻ ሄዶ ሊለጠፍበት አይችልም። ምክንያት ቆሻሻ ራሱ የሚነገረው ከሰው አንጻር ነው። ስለምንታመም ባክቴሪያዎቹ ስለሚበርዙን። ምክንያት ፈጣሪ ሊታመም ሊሸተው ሊገማውና እንደዚህ እንደዚህ ይባል ነገር ለፈጣሪ ስለማይነገር፣ ምክንያቱም መሽተት ምናምን እነኚህ ራሱ የፍጡር መገለጫዎች ስለሆኑ